ሄዩ ጋይስ የባለፈው ቪዲዮ የፀጉር ስታይል እንደተመቻችሁ ተስፋ እናደርጋለን። አሁንም ደግሞ በተለያየ የፀጉር ስታይል መጥቼላችኋለሁ። ወደ ቪዲዮ እንቀጥል። ፀጉራችንን መጀመሪያ በደንብ በውሃ ከራስን በኋላ ክሪስ ክሮስ አድርገን በደንብ እንከፍለዋለን። ከዛ ልክ ከፈልነው በኋላ ያንን ክሪስ ክሮስ ተከትለን ዳርና ዳር ላይ መሀል ለመሀል እኩል ከዚችም አይተን እኩል እናወጣለታለን ማለት ነው። ከዛ በኋላ በውሃችን ረጨት አድርገን እናረጥበዋለን። የጥርስ ብሩሽ ካለን የጥርስ ብሩሻችንን ይዘን ጂል ካለን በጂል ጂል ከሌለን ደግሞ እሬት አድርገን በደንብ ልጥፍ አድርገን በጥንጤ የፀጉር ማስያዣ ዳርና ዳር ላይ በደንብ ልጥፍ አድርገን እንደዚህ እንደሚታየው ቪዲዮ እናስይዘዋለን። ከዛ መሀል ላይ አነስ ያለች ፀጉር እናወጣና እሷንም በውሃ ረጠብ እናረጋታለን። አሪፍ የሆነ ከርል እንድትሰራልን ወይም አሪፍ የሆነ ሹሩባ እንድትሆንልን በደንብ እናለሰልሳትና ልክ እንደዚህ በሚያምር ቁጥጥር እንሰራትና ጫፍጫፏን እናስይዛታለን። ከዛ በብሔራችንን መለጠፋችንን አንረሳም። በብሔራችንን ለጥፋለን። የኋላውን ደግሞ በማንኛውም በሻምፖም ሊሆን ይችላል በኮንዲሽነር አድርገን መፈረዝ ማለት ነው። ወይም ደግሞ መፈረዣ ካላችሁ ይሆናል ማለት ነው። ሲደርቅ እንደዚህ በጣም ነው የሚያምረው። ቪዲዮ ከተመቻችሁ ላይክ፣ ኮሜንት አድርጉልኝ። ሰብስክራይብ